ኧረ እኔም ቤት ሰጥሻለሁ ተረጋጊ። ጥርሷ ነጭ ከመሆኑ የተነሳ ሀጫ በረዶ ይመስላል ያልከኝ አስታወስኳት። ኧረ እኔ እንደዛ ላልኩም አታጋን ነው ወይስ ድሮ የምትሰራው ቲያትር አገርሽቶብህ ገጸ ባህሪው ገብተህ ነው? ይልቅ እሱን ተወውናውን እንዴት እሺ እንዳለች ንገረኝ። ለነገሩ አንተ ብር ነው እንጂ የሌለ ምላስማ እኮ አለ። በዚህም በዛም በለ አሳመንካት አይደል? በአካውን ገና እሷ ጋር ለመሄድ የታክሲ ግፊያውን ሳስብ ምርር እያለኝ ነው። ላብላብ እንዳልል ብብቴ ላይ አራሎ የሚጨርሸኝ ነው ከቤት የወጣሁት። ምን ዋጋ አለው? አሁን ሄጄ ሀገር ውስጥ ስታጎር በግበግ መሽተቴ አይቀርም። ከልጅቱ ጋር ተገናኝተናል። እንዴት ግን የዛን ቀን እንደሌላ ሰው ሳታለፊኝ ቡክ ቶሎ ከፈትሽልኝ? በዚህ አይነት ልብሽንም ለመክፈት ብዙ አታለፊኝም። ያው ከሁኔታ ስረዳ እንደማትለቀኝ ስለገባኝ ነው ከምጨቃጨቀው የከፈትኩልህ። እስካሁን የከፈትኩት ቡክ ቢቆጠር ከ20 ይበልጣል። ግን ከአንድ ወይ ከሁለቱ ውጪ ሌሎቹ የት እንዳሉ ራሱ አላውቅም። አብዛኛውን ቡክ የከፈትኩት ባንኮሮቹ መገናኛ ጋር እግር ላይ ተጠምጥመው አላሳልፍ እንደሚሉት ህፃናት እግር ላይ መጠምጠም ሲቀራቸው ሸም ይዞኝ ነው። እኔ እንኳን እግርሽ ላይ ሳይሆን ልብሽ ላይ ነው እንዳረግ መጠምጠም የምፈልገው አልኳት። የፍቅር ቃላት መጠቀም ነው። በለማንኛውም ያገኘው ቦክስ ታስከፍተኝ የሰጠውከን 200 ብር እንድትመልስልኝ ነው። የምርሽን ነው? ደነገጥኩ። ስትይኝ የቀለድኩ መስላለሁ ብላ ተነሳችና የሸሚዜን ኮሌታ ጨምደዳ ያዘች። ኧረ እኔም ቤት ሰጥሻለሁ ተረጋጊ አልኳትና ከኪሴ 200 ብር አውጥቼ ሰጠዋት። አምጣ ብላ ከእጄ ላይ መንጭቃ ወሰደችውና ቦርሷን ይዛ በተቀመጥኩበት ጥላኝ ሄደች። ከኔ ባሰ ችጋራም በመኖሩ ተገርሜ አፌን ያዝኩ።